አስተማሪ የፍቅር ታሪክ ተሰሓቦች አቲካ ረዲየላሁ አንሁ የሸሂዶች ሚስት ክፍል 8 በፍጡም ነቢያችን ሰለላሁ ዐለይሂ ወሰለም ጦርነት ወጥተው ተለይቷቸው አያውቅም ሰሓቢይ ነበር። ማን ይሆን ይህ ታላቅ ሰሓቢይ? አቲካህስ የዚህን ጋብቻ ጥያቄ ትቀበል ይሆን? ዙበይር ብን አልአዋም ረዲየላሁ አንሁ ይባላል። ነገር ግን አቲካ ረዲየላሁ አንሁ የመጣላትን የትዳር ጥያቄ ማመን አልቻለችም። አሁን ግልጽ የሆነላት ነገር ቢኖር ያገባት ሁሉ ሸሂድ እንደሚሆን ነው። ግን ስታገባ ለምታገባው ሰው ትሳሳለት ጀመር። አሁን አግብቶኝ ትንሽ ሳይቆይ ሸሂድ ሊያገኝ እንዳይሆን ብቻ በማለት አሰበች። አቲካ ሰይድና ዙበይር አብያል አዋም ደረጃ ታውቃለች። የረሱል ሰለላሁ ዐለይሂ ወሰለም ያክስት ልጅ የነብዩ ሐዋርያ ታሪክ ተወርቶ የማያልቀው ታላቅ ሰሓቢይ በመሆኑ ጠንቅቃ ታውቃለች። አቲካ ኒካህ ከማድረጓ በፊት አቲካ አንድ ሸርጥ ታስቀምጣለች። ምንድነው ሸርጧ? አቲካ ባሏ ትጠይቋት የአቲካ ሸርጥ 5 ወቅት ሶላት መስጊድ ሄዶ መስገድ እንደምትፈልግ ሰይድና ዙበይር ረዲየላሁ አንሁ አጅማኤል እንዳይከለክሏት ነበር። ሰይድና ዙበይር በዚህ ሸርጥ ተስማምተው ከአቲካ ጋር ኒካህ አሰሩ። ሰይድና ዙበይር በየቀኑ ላቲካ ያላቸው ውዴታ ፍቅር እየጨመረ ይሄዳል። እንዴት አይጨምርም? አህላቅ የሞላት ውበቷ የሚማርክ የጋባቻቸውን ባል በሙሉ አላህ የደነገገባትን ሐቆች አሳምራ ሰጥታ ማታ እጆቿን ወደ ሰማይ ዘርግታ ያረቢ የባሌን ሐቅ አሟልቼ እንድሰጥ እርዳኝ፣ ላጓደልኩትም ማረኝ የምትል ሴት ላይ እንዴት ውዴታ አይጨምርም? ከዛ በኋላ ሰይድና ዙበይር ረዲየላሁ አንሁ ላይ አዲስ ባህሪ ይታይባቸው ጀመር። ይኸውም ከአቲካ ላይ መቅናት መጀመራቸው ነው። ሰይድና ዙበይር ረዲየላሁ አንሁ በየቀኑ ቅናታቸው እየጎላ ከአንደበታቸው ማውጣት ጀመሩ። አንድ ቀን ከአቲካ መስጊድ ልትሄድ ስትወጣ አቲካ አሏት፣ ወላሂ ከቤት የምትወጪውን እኔ መውጣትሽን እየጠላሁት ነው አሏት። እሷም ከበር ተመልሳ በተረጋጋ መልኩ ከፈለክ አልሄድም አቆማለሁ በማለት ጠጋ ብላ ታባብላቸዋለች። ያሰላም ያአላህ አኽላቃቸው አኽላቋን አሳምራ ተመልከቱ። እሳቸው ባለቤቷ ሰይድ ዙበይር የሚመልሱላትን እንዴት አከለክልሻለሁ? ስታገቢኝ ሸርጥሽ ይሄ ነበር አሏት። ሸርጥሽ ይህ ነው አሏት። ከቤት እወጥታ ወደ መስጊድ ይሸኟታል። አቲካ ረዲየላሁ አንሁ ወሰለም ሰለላሁ ዐለይሂ ወሰለም
የአክስት ልጅ ላይ እያሳደረችው የነበረው ተጽዕኖ ወደር አልነበረውም። ሰይድና ዙበይር ግን መቋቋም አልቻሉም። ለሁለተኛ ጊዜ አቲካህም መስጊድ መሄዷን መጥላታቸውን ሲገልጹላት፣ አቲካህም ይህን ጥያቄያቸው በቅናት ላይ የተመሰረተ ሊቀይሩት ያልቻሉት ዘንድ በለዘብት ያዋም ልጅ ሆይ፣ በዛ ጊዜ የሚወዱትን ሰው ሲጠሩ በአባት ስም ነበር። ረሱል ሰለላሁ ዐለይሂ ወሰለም ጋር፣ አቡበክር ጋር፣ ዑመር ጋር የሰገድክበትን ሙሰሊያ ለቅናት ብዬ እንዲተወው ፈለክ ወይ ብላ ትጠይቃቸዋለች። ሰይድና ዙበይርም ላ ወላሂ አልከለክልሽም አሏት። ነገር ግን እያደረባቸው ቅናት ሊቋቋሙት አልነበረም። በጣም ያሳዝናል። ለሶላት ከወጣች የምትመለስ አይመስላቸውም። ልባቸው አልረጋጋ አለ። ማስገደድም ባህሪያቸው አልነበረም። አትሂጂም ማለትም አይበቃላቸውም። ነገር ግን ቅናት ወደሚያስገርም ድርጊት ይመራቸዋል። አኸዋኔ ወከዋቴ፣ ከዚህ በታች በምገልጥላችሁ የሰይድና ዙበይር ድርጊት ላይ ተግባራቸው ምንም አይነት ኔጌቲቭ ኮሜንት እንዳታደርጉ። ሲጀመር በሰሃቦች ውስጥ እንደተመጣ ምክንያቱም ከረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ጋር አደብ ልንይዝ ይገባል። ነቢያችንም ሰለላሁ ዐለይሂ ወሰለም አስጠንቅቀውናል። ልብ በሉ እናም ልብ እንበል። አላህ በሰሃቦችን አላህን ፍሩ። ሰሃቦችን በሚመለከት እኔ ከሞትኩኝ በኋላ እስልምናን ለመዋጋት እነሱን ዓለም አትደርሱባቸውም። እነሱንም የሚወድ እኔን እንደሚወድ ነው። እነሆ የሚወዳቸው እነሱን ያስቀየመ እኔን እንደምከፋበት እንደምቆጣበት ይሆናል። የሚያስቆጣቸው እነሱን አዛ ያደረገ እኔን አዛ እንዳደረገ ነው። እኔ አዛ ያደረገ አላህን አዛ እንዳደረገ ነው። አላህ ዘንድ የደረገ አላህን አዛ ያደረገ አላህ ክፉኛ ለወሰደው ተቀብዋል።
ብለው በሌላ ሐዲስ ላይ ስለ ሰሃቦች እንዳትሳደቡ ሰሃቦችን እንዳታሰድቧቸው ነፍሴ በእጁ በሆነችው እምላለሁ አንድኛችሁም የኡሁድን ተራራ የሚያክል ወርቅ ብታመጡ የአንድኛቸውን ደረጃ አትደርሱም ነበር ወላ ግማሿን አሉ። ከዚህ አስፈሪ ማስጠንቀቂያ በኋላ እንግዲህ ሰሃቦችን በክፉ ማንሳት ወይንም ሊያስብ የሚዳፈር አለ አይመስለኝም። ወደ ውድ አቲካ ታሪክ እንመለስ። ሰይድና ዙበይር ረዲየላሁ አንሁ አቲካ ላይ ከመቅናታቸው የተነሳ አንድ የሚያስገርም ነገር ይሰራሉ። አንድ ቀን የሱብሂ ሶላት ለመስገድ ወደ መስጊድ ስትሄድ ሰይድና ዙበይር ወዱ አድርገው ቀድመዋት ወጡ። በን ሰዓድ የሚባልበት ቦታ ላይ ደፍጠው ጠብቀዋት በዛ ጨለማ ውስጥ ማታ አድርገዋት በፍጥነት ተሰወሩ። አቲካህም ደንግጣ ዞር ብላ ስታይ ማንም የለም። ምነው ምን ሆነህ? አላህ እጅህን ይቁረጠው አለች። በጣም ተደናግጣ የነበረ አለይሂም የነብዩ በነብዩ ሰለላሁ ዐለይሂ ወሰለም መስጊድ መሄድ ትታ ወደ ቤቷ ተመልሳ ትሄዳለች። ሶላቷንም እቤቷ ሰግዳ ሰዎች እንዲህ አደብ እንዳጡ በማለት በጣም አዝና ስለደረሰባት ነገር እያሰላሰለች ሳለ ሰይድና ዙበይር እቤት ተመልሰው ምነው መስጊድ አልሄድሽም አሏት። አላህ ይራህምህ የአብድላ አባት፣ ካንተ በኋላ ሰዎች ተበላሹ። ዛሬ ሴት ልጅ መስጊድ ሄዳ ለመስገድ ጎዳና ውስጥ መስጊድ መስጊድ ተከለከልን በማለት ከዛ